ስሜን ስነግራችሁ እንዳደነግጡ። ስሜ ናትናኤል በርሄ ይባላለሁ። ተወልጄ ያደግኩት ጎንደር ነው። ጎንደር አዘዞ። ወደ ትወና የገባሁት ጎንደር ላይ አማተር ክሩ ነበር። እዛ እንሰራ ነበረ ማለት እዛ የሆነ ውዝዋዜ ምናምን ነበር የምሞክረው። ከዛ ውዝዋዜ ሰራ ነበረ። ከውዝዋዜ በኋላ እዛው ትወና እንሰራ ነበረ እና የሆነ ትወና ምናምን ሰራው፣ ቲያትር ማለት ነው። ከዛ በዛው ገባው። የመጀመሪያ ክፍያዬ 700 ብር የዲኤስ ቲቪ ማስታወቂያ ነበረ፣ ውዝዋዜ ማለት ነው። እና እዛው ነበር የተከፈለን። የፍቅር ጥያቄ ይባላል እንደዚህ ዝም ብዬ አፍቅሬ ያለው ምናምን ምናምን ካልሆነ እንደዚህ ግግም ያለ የፍቅር ጥያቄ አይደለም፣ ድርቅ ያለ አይደለም። እኔ ይሰጥ አላውቅም፣ ግን የሆነች ልጅ አበባ ላከችልኝ፣ የሆነ ብድዬ አበባ እና እኔ ደብሮኝ ነበር የዛን ሰዓት አበባ ስልክልኝ፣ ግን በቃ ስጦታ አይናቅም ተብሎ ተቀብያታለሁ። ፍቅር ጀምሬ አላውቅም ከአድናቂ ጋር። ኤክሴ ስንት አለኝ መሰለህ? አይ ቲንክ 3። ባህላዊ ተወዛዋዥ፣ እናቴን ጥያት ወደ አዲስ አበባ ስመጣ ለመጀመሪያ ጊዜ እንትን ኦዲሽን ወስጄ ትወና ሳልፍ በጣም የተደሰትኩበት ማለት ህልሜ ነበረ ትወና ለመስራት እና የዛን ሰዓት በጣም ነበር ደስ ያለኝ። ቴዲ አፍሮ። ከቴዲ ደግሞ የምወድለት ዘፈን እንትን የሚለው ደስ የሚል ስቃይ የሚለው በጣም ከምወዱ ሰው ስለተጋበዝኩኝ እኔ ታዛን በጣም ነው የምወደው። ማለት በመውደድ ደረጃ ነው ወይስ ቬሮኒካ ዳነ? ወደድኳት አይደለም ማለት በቃ እንደዚህ ስታደስ የሚል ሰው አለ አይደል? እንደዛ ቬሮኒካ በቃ ትልቅ ተዋናይ ሆኜ የሆነ እናቴ ማፍራት እፈልጋለሁ። ሁሌም ስለምነግራት እዚህ የመጣሁበትን ሁኔታ ስለምታውቅ ትልቅ ተዋናይ ሆኜ እናቴ ማፍራት እፈልጋለሁ። ለመጨረሻ ጊዜ ጎንደርን የተደባደብኩት አይ ቲንክ ጮጬ ሁኜም ሊሆን ይችላል መሰለኝ እንጂ እኔ ድብድብ ብዙም ደስ አይለኝም። እኔ ያወጣሁት 5000 ነው። 5000 ትልቁ ለኔ። ምንድን ነው ያደረክበት? በጣም ወዱ ጀለስ አለኝ እና ከሱ ጋር ነው ሂደን ምግብ የበላ ነው ተዝናናን ምናምን። አዎ አለች። ሲስተሪ ናት ማለት ሲስተሪ ስለ አብሮ አደጌ ናት፣ ግን ሲስተር አይደለችም። እሷን አስቀይሜያታለሁ ብዬ አሰብኩ። ወደዚህ ስመጣ ለመጀመሪያ ጊዜ ስመጣ ወደዚህ ከሆነ ጀለስ ነበር። ጀለስም አይደለም እንዲሁ ቲክቶክ ላይ የተዋወቀ ነውና እሱ ጋር ነበር ያረፍኩትና እሱ ጋር ባልመጣ ብዬ እንትን እላለሁ፣ እጸጸታለሁ። አንደኛ ማዘርን ትቻ ስመጣ በጣም የነበረኝ፣ ሁለት ደግሞ እዚህ መጥቼ እሱ ጋር እንዳረፍኩኝ በጣም ነበር የደበረኝ። የዛን ሰዓት ነበር በጣም ተጸጽቼ የሚያለቀስኩት። በጣም የከፋኝ ሰዓት ነበር ያ ሰዓት። ያው ብዙ ሰዎች አንዳንድ ነገሮች ላይ ሞክረው ተስፋ ይቆርጣሉ እና ምንም ነገር ላይ ተስፋ መቁረጥ የለብንም። ሁሉንም ነገር ሞክረን ካላየ ነው ትልቅ ነገር አይደረስም እና ሞክረን እንየው። ያው እንቅፋትም ሳይኖር ከፍታ የለምና ሁላችንም ሞክረን እንየው እላለሁ። ወደ ትወና ደግሞ ያው ዋናው ፍላጎት ነው።
ፈልገን ከሰራ ነው ይመጣል እና ሁላችሁም ስሩ እላለሁ።